ይህ የግራንድ ስላም ትራክ የ1500 ሜትር የሴቶች ውድድር ነው። ግራንድ ስላም ትራክ በኪንግስተን ባለፈው ተጀምሯል እንደምናስታውሰው። ከዛ ቀጥሎ በሚያሚ ተካሂዷል። ዛሬ ደግሞ ቀጥሎ በፊላደልፊያ እየተካሄደ ነው ዛሬና ነገ። በዚህ በ1500 ሜትር ላይ ድርቤ ወልጠጂ ትሳተፋለች። እንደምናስታውሰው ድርቤ ወልጠጂ $100,000 ተሸላሚ ነበረች። የግራንድ ስላም ሻምፒዮን ነበረች በኪንግስተን በ1500 ሜትር እና በ800 ሜትር ተወዳድራ። ማያሚ በተካሄደው የግራንድ ስላም ትራክ በ1500 እና በ800 ሜትር ፍሬወይኑ ኃይሉ ነበረች ሻምፒዮን። በዚህ ውድድር ላይ ፍሬወይኑ ኃይሉ የለችም። አሁን ድርቤ ወልጠጂ በድጋሚ ታሸንፍ ይሆን? ግራንድ ስላም ሻምፒዮን ትሆን? እናያታለን። አሁን ከዚህ ቀጥሎ ተጀምሯል ውድድሩ። የ1500 ሜትር 3 ዙር ከግማሽ አካባቢ ነው የሚዞሩት ትራኩን። በዚህ ውድድር ላይ የ800 ሜትር ሯጮች አሉ፣ የ1500 ሜትር ሯጮች አሉ። ድብልቅ ነው እንግዲህ። በነገው ዕለት 800 ይወዳደራሉ። በዛሬ ከ1500 ከተወዳደሩ በኋላ ከዛ የሁለቱ ውጤት ተጨምቆ ተደምሮ ከፍተኛ ነጥብ ያመጣ የግራንድ ስላም ሻምፒዮን ይሆናል ማለት ነው። አዎ እንደምናየው ድርቤ ወልጠጂ ከፊት ለፊት እየመራች ነው። በትክክልም እዚህ ጋር መምራት አለባት፣ ውድድሩን ማክረር አለባት። መሃል ላይ ከኋላ ሆና መጠበቅ የለባትም። ምክንያቱም ድርቤ ወልጠጂ 1500 የሷ ስፔሻላይዝድ ያደረገችበት ፊልድ ነው። ስለዚህ እዚህ ላይ ማሸነፍ ወይም ጥሩ ውጤት ማምጣት አለባት። ነገ የሚካሄደው 800 ሜትር ውድድር ነው። 800 ሜትር ውድድር ለሷ ፊልድ አይደለም። የ800 ሯጭ አይደለችም ማለት በፊት 800 ትሮጥ ነበር። አሁን ግን ከፍ አድርገዋለች። 1500 እና 3000 ነው የምትሮጠው። ስለዚህ የዛሬውን 1500 ሜትር ውድድር ላይ አድቫንቴጁን ተጠቅማ ፊልዷን ተጠቅማ ለማሸነፍና ጥሩ ውጤት ጥሩ ደረጃ ለማምጣት ሰዓት አይደለም እዚህ ጋር የሚታየው ደረጃ ነው የሚታየው ደረጃ ለማግኘት። ስለዚህ ከፊት ለፊት ወጣ መምራት መቻል አለባት። አዎ እንደዛ ያደረገች ነው። ስትራቴጂው ጥሩ ነው። አዎ ጄሲ ሆል እየረዳቻት ነው። በጣም ጥሩ ነው። ውድድሩን መጎተታቸው መግፋታቸው አሪፍ ነው። ኒኪ ሂል በሶስተኛ ደረጃ ላይ ያለች in Miami, and now so she's rested and she's had another great training block. Look at how she's ሜሪ ኬንያዊቷ ባለፈው 800 ሜትርን ያሸነፈችው ከኋላ ነው ያለችው። አሁን እሷ ሜሪ የ800 ሜትር ሯጭ ነች፣ 1500 ፊልዱ አይደለም። ስለዚህ አሁን እዚህ ጋር ይከብዳታል። አዎ ጄሲ ሆል እየመራች ነው። በጣም ጥሩ ነው። ድርቤ ወልጠጂ እየተከተለች ነው። ኒክ ሂልስ ከኋላ ነች። Hunter Bell had a great indoors but has now had 2 training stints in China. She said she's just getting into form here, but this might sting a little bit because it's her ጄሲ ሆል race. ውድድሩን በጣም እያከረረች ነው። በጣም ጥሩ ነው። ድርቤ ወልጠጂ ከእግሯ እየተከተለቻት ነው። This is the Jess Hull we saw all through 2024. ዋው Record for the 2000 meters in Monaco after chasing ተገንጥለው ሰብረው ወጥተዋል። ጄሲ ሆልና ድርቤ ወልጠጂ to the Olympic Games where she won the silver medal behind Kipyegon, and she did ድርቤ ወልጠጂ hard running, not frightened to be at the front, but she hasn't got rid of Welteji. He's 2 miles ahead of everybody else. Wow, look at that power that Hull has. ዋው ተመልከቱት። With 200 to go. እየተቃረቡ ነው ውድድሩን ሊፈጽሙ። 200 ሜትር አካባቢ ቀርቶታል። 4 minutes. ድርቤ ወልጠጂ እየተከተለቻት ነው። Sitting and looking comfortable. ጄሲ ሆል እየጨመረች ነው። Pace. Hull often looks as though she's not going to have ዋው it, but she's so strong. So ድርቤ ድርቤ ከጎኗ እየሄደች ነው። ወደ ጎን እየመጣች ነው። ድርቤ ጨመረች። ዋው ድርቤ አለፈቻት። be able to
And Welteji's going to take the win again. It's 3:58. ያ ወልተጂ ውድድሩን አሸንፋለች። ዋው! የሚገርም ውድድር ነው። These two though, Hull versus Welteji. በጎኗ ነው ሽው ብላ ያለፈችው። Two first 400 meters, then it slowed a little bit. That was all the invitation that Jess Hull needed. The Australian continued to make it. Amazing run. ድርቤ ወልተጂ Welteji had enough at the end. Yes. You know, Hull knows that this is important to win that initial event and her best event. Welteji just waited, just using that. You could hear the crowd. They didn't do the whoop like they do at ድርቤ but they were into it. ምርጥ ሬስ ታክቲክ ነው የተጠቀመችው ለማሸነፍ ይሄን ውድድር። I need to hear that. ተከተለች እግሯን ይዛ በትዕግስት ጠበቀች ልክ This is what we keep saying. Grand Slams all about ወሳኝ ቦታ ላይ ያለምንም ድምጽ ብላ ነው ያለፈችው። I mean, Jess did what you kind of expect Jess to do. She's had ድርቤ ከዚህ በኋላ በነገው ዕለት በ800 ሜትር ትሳተፋለች። በነገ ውድድር ላይ ውጤታቸው ታይቶ እነዚህ አትሌቶች ከፍተኛ ነጥብ ያመጣ አሸናፊ ግራንድ ስላም ሻምፒዮን ይሆናል። እንደምናውቀው በዛሬው ዕለት አንደኛ ያወጣ 12 ነጥብ ነው የሚይዘው፣ ሁለተኛ ያወጣ 8 ነጥብ ነው፣ ሶስተኛ ያወጣ 6 ነጥብ ነው እና ድርቤ ወልተጂ ዛሬ 12 ነጥብ አግኝታለች። በነገው ዕለት በ800 ሜትር እንጠብቃታለን። ዳግም ሻምፒዮን ትሆን፣ ዳግም 100 ሺህ ዶላርን ትወስድ ይሆን? አብረን የምናየው ይሆናል። This time she came, like you said, it was almost gliding, and has she got more? Yeah, I mean, I think so. She looked really smooth, looked really confident, ran very fast. Look at that, 3:58.04. 46 for the last 300, but that doesn't tell the whole story. It was hard, and they pulled them under 4 minutes for the first time in Grand Slam. That's certainly our quickest time in Grand Slam. Hiltz third, Hunter Bell fourth place. All set up lovely for the 800. Equaled the fastest time in the world outdoors so far this year. Sergey indoors ran 3:53, but outdoors 3:58. So 12 points. Just wondering, I mean, you know, Mary Mora 2 points. I mean, she'd be the favourite to win the 8. I mean, Hunter Bell's a good 800 meters, still all up for grabs there.